power plant in Iran will be out of business, burning, exploding, and never to be used again. አሜሪካ ከባድ ማስጠንቀቂያ ስትሰጥ ከቆየች በኋላ በኢራን ላይ የከፋ እርምጃ እየወሰደች ነው። አሁንም ሌላ ጠንካራ ማስጠንቀቂያ ሰጥታለች ተብሏል። አሜሪካውያን ትራምፕ ከስልጣን እንዲወርዱ እየጠየቁ ሲሆን በመከላከያ ሚኒስትሩ ላይም ከባድ የተቃውሞ ዘመቻ ከፍተዋል እየተባለ ነው። የኢራኑ መሪ ራሳቸውን ስተው በሕክምና ላይ መሆናቸውና ምንም አይነት ውሳኔ እንደማይሰጡ እየተነገረ ነው። የኢራን ስልጣኔ ላይመለስ በአንድ ሌሊት ያበቃለታል የሚለው የትራምፕ ማስጠንቀቂያም በመላው ዓለም እየተስተጋባ ነው። ጤና ይስጥልን። ከአቤ ሚዲያ መረጃዎቹን በዝርዝር እንመለከታለን። አሜሪካ በኢራን የካርግ ደሴት ላይ የሚገኙ ወታደራዊ ኢላማዎችን በቦምብ ደበደበች። በአሜሪካና በኢራን መካከል የነበረው የቃላት ጦርነት አስደንጋጭ ወደሆነ ቀጥተኛ ግጭት ተሸጋግሮ ዓለምን አስደንግጧል። ትራምፕ እንደዛቱት በኢራን ላይ የከፋ ጥቃት እየወሰዱ መሆኑ ተመላክቷል። የአሜሪካ ጦር በኢራን ስትራቴጂካዊ የባህር ግዛት በሆነችው ካርግ ደሴት ላይ የሚገኙ በደርዘን የሚቆጠሩ ወታደራዊ ኢላማዎችን በአሁኑ ወቅት በከባድ ቦምብ ደብድቧል። በዚህ መጠነ ሰፊ ጥቃት የመሬት ውስጥ ወታደራዊ ባንከሮች፣ የራዳር ጣቢያዎችና ግዙፍ የጦር መሳሪያ ማከማቻ መጋዘኖች መውደማቸው ተረጋግጧል። ይህ ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ ለቴሄራን ያስቀመጡት የ48 ሰዓት የጊዜ ገደብ መጠናቀቁን ተከትሎ ሲሆን ካርግ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ተርሚናል የሚገኝባት ስፍራ በመሆኗ ድርጊቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊያስከትል እንደሚችል ተሰግቷል። የዋይት ሀውስ ባለስልጣናት እርምጃው የኢራንን ወታደራዊ አቅም ለማዳከም የታለመ መሆኑን ቢገልጹም ቴሄራን ለዚህ ጥቃት የምትሰጠው አጸፋዊ ምላሽ ቀጠናውን ወደ ማይመለስ መጠነ ሰፊ ጦርነት ሊያስገባው እንደሚችል የጂኦፖለቲካ ተንታኞች በስጋት እየገለጹ ይገኛሉ። በሌላ ዜና ዛሬ ሌሊት ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃለታል በማለት ትራምፕ ኢራንን ካላምበረከኩ እያሉ ነው። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረው ማስጠንቀቂያ አዘል ዛቻን አጠናክረው ደግመውታል። ፕሬዝዳንቱ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምሮም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ጽሁፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አመልክተዋል። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ግን ዛሬ ማታ የምናየው ይሆናል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል። እግዚአብሔር ታላቁን የኢራን ሕዝብ ይባርክ ሲሉ ትራምፕ ተናግረዋል። ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ሀሳብን እንድትቀበል ያስቀመጡበት የጊዜ ገደብ ማክሰኞ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ላይ ያበቃል ሲሉ ተሰምተዋል። ኢራን የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታዎች አቅርባለች ተብሏል። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋት ፈጥሯል። ሰኞ ምሽት የእስራኤል ጦር ከአገዛዙ ጋር ግንኙነት ያላቸው የቴህራን መሰረተ ልማቶችን ኢላማ በማድረግ ተደጋጋሚ ጥቃቶችን መፈጸሙንና የሂዝቦላህ አባላትን መግደሉንም ገልጿል። ከዚህ ውጭም የእስራኤል ጦር ከኢራን ወደ እስራኤል የተወነጨፉ ሚሳኤሎችን መቀልበሱን አስታውቋል። ይህ ሁሉ ጥቃት በኢራን ላይ እየተፈጸመ ባለበት በዚህ ሰዓት የኢራኑ መሪ ግን አደጋ ላይ መሆናቸው እየተነገረ ይገኛል። የበላይ መሪው ራሳቸውን ስተው እንደሚገኙና በማንኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ እንደማይችሉ ተገልጿል። ከእይታ የራቁት የኢራኑ የበላይ መሪ ሞጂታባ ካሚኒ ራሳቸውን ስተው እንደሚገኙና በማንኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ የማይችሉ መሆኑን የደህንነት መረጃዎች ጠቁመዋል። ይህም የሆነው አባታቸውን ለህልፈት ዳርጎ ጦርነቱን ባቀጣጠለው የአሜሪካና እስራኤል ጥቃት ክፉኛ ከቆሰሉ ከሳምንታት በኋላ ነው። የ56 ዓመቱ ተተኪ መሪ አባታቸው አሊ ካሚኒንና
አብዛኛው የቤተሰብ አባላትን ለህልፈት በዳረገው የካቲት 21 ጥቃት ከቆሰሉ በኋላ በአካል አልታዩም። እንደ መሪነታቸው ማረጋገጫ የሚቀርቡት አጠራጣሪ የሆኑ የጽሁፍ መግለጫዎች ብቻ ናቸው። ለታይምስ ኦፍ ለንደን የደረሰው ግምገማ እንደሚያሳየው መሪው በአሁኑ ወቅት ከቴሄራን በስተደቡብ 87 ማይል ገደማ ርቀት ላይ በምትገኘው በቅድስት ከተማ ቁም ለከፋ የጤና እክል የሕክምና ክትትል በማድረግ ላይ ይገኛሉ። በአሜሪካና እስራኤል የስለላ መረጃ ላይ የተመሰረተው ማስታወሻ ሙጂታባ ካሚኒ በቁም ከተማ በከፋ ሁኔታ ውስጥ ሕክምና እየተከታተሉ ይገኛሉ። በስርዓቱ ውስጥ በማንኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ አይችሉም ተብሏል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ካሚኒ ስለደረሰባቸው ጉዳት መጠን የሚጋጩ ዘገባዎች ሲወጡ የቆዩ ሲሆን የእሳቸው ከአደባባይ መጥፋት ደግሞ ለተለያዩ ግምቶች መነሻ ሆኗል። አንዳንድ ዘገባዎች እግራቸው ብቻ እንደተሰበረና ሌሎች ቀላል ጉዳቶች እንደደረሱባቸው ሲገልጹ፣ ሌሎች ደግሞ ኮማ ውስጥ እንደሚገኙ ይጠቁማሉ። ባለፈው ወር የአባታቸው ተተኪ ተብለው ከተሰየሙ በኋላ ካሚኒ በመንግስት ሚዲያ አቅራቢዎች በኩል የሚተላለፉ ትዕዛዞችንና የጽሁፍ መግለጫዎችን ሲሰጡ እንደነበረ ይነገራል። ሌላውና በቅርብ በተሰማ ዜና ደግሞ የዩናይትድ ስቴትስ የህግ አውጪዎች ትራምፕ ከስልጣናቸው እንዲወርዱ ጠይቀዋል ተብሏል። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዝደንቱን ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 2 ቀናት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፏል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታዋ የኮንግረስ ሴት ኢልሃም ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበት ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላኒ ስታንስበሪ የስልጣን ሽግግር የሚደረገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች። የኢሊኖይ የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕ ባሰፈሩት መልእክት በዚች ሀገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መርፊ በኤክስ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ በሆን ኖሮ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህን ውሳኔ አሳልፋለሁ ሲሉ ተደምጧል። ይህ በእንዲህ እንዳለ ዲሞክራቶች በመከላከያ ሚኒስተሩ ላይ የተቃውሞ እርምጃ ሊወስዱ እንደሆነ ተነግሯል። የዲሞክራት ፓርቲ የህግ መወሰኛ ምክር ቤት አባላት የአሜሪካውን የመከላከያ ሚኒስተር ፒት ሄግሴትን ከስልጣን ለማውረድ እየተንቀሳቀሱ መሆናቸው ተሰምቷል። የህግ መውጫ ምክር ቤቱ አባላቱ ሚኒስተሩ በኢራን ላይ የሚካሄዱ ወታደራዊ እርምጃዎችን በሚቆጣጠሩበት ወቅት ህገ መንግስታዊ ግዴታቸውን መጣሳቸውን በክስ መዝገባቸው ላይ አስፍረዋል። ምንም እንኳን ፖለቲካዊ ጫናው እየበረታ ቢመጣም የሪፐብሊካን ፓርቲ የህግ መወሰኛ ምክር ቤቱን በበላይነት የሚመራ በመሆኑ ጥረቱ ስኬታማ የመሆን እድሉ አነስተኛ እንደሆነ ይገመታል። እንደ አሜሪካ ህግ አንድን የመንግስት ባለስልጣን ከኃላፊነት ለማንሳት በሴኔት ምክር ቤት የ2/3 ድምጽ ድጋፍ ማግኘት ግዴታ ነው። ተመልካቾች የዛሬው የአቤር ሚዲያ መረጃ የሰማችሁትን ይመስል ነበረ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።